1 2 3 አሰርፍ እንደምን አደራችሁ? ይሰማል አይደል? መልእክት አለን። የመጀመሪያው መልእክት እዚህ የምታዩዋቸው ሰዎች አሉ። አይሰማም? ጮክ ለማለት እሞክራለሁኝ። ከዘመኑ ቴክኖሎጂ ጋር ተያይዞ በተለይ በማህበራዊ ድረገጽ ጋር ተያይዞ የምናደርጋቸው ነገሮች አሉ አይደል? ያሉን እጃችን ላይ ያሉ ቴክኖሎጂዎች አሉ። ከነሱ ጋር ተያይዞ አጠቃቀማቸውን የሚያስተዋውቁን ነገር አለ ለእናንተ የሚጠቅም። በተለይ ከመማር ማስተማሩ ጋር በተገናኘ ክፍል ውስጥ በቲዮሪ የምንማረው ነገር በተግባር የምናያቸው ተደርጎ ወደፊት ለኛ የሚሰጠን መማር ማስተማር ስላለ ከሱ ጋር ተያይዞ የሚያስተዋውቁት ነገር አለና እነሱን እናዳምጣለን። ከዛ በተረፈ ደግሞ እነሱ ሲጨርሱ መልእክት አለኝ። የነሱን ግን የሚያስተዋውቁትን ነገር በትክክል ማዳመጥና ኔክስት ከናንተ የሚጠበቅ ነገር አለ። ከናንተ የሚጠበቅ እሱንም አያይዘው የሚነግራችሁ ነገር አለና ለነሱ ነው ኃላፊነት የምሰጠው። አመሰግናለሁ። ኦኬ፣ አመሰግናለሁኝ። እንደምን አደራችሁ? እሺ፣ ይሄ ትምህርት ቤቱ ስሙ ማን ይባላል? እስቲ ድገሙት። አንድ ጊዜ ድገሙ። እሺ፣ አመሰግናለሁ። እኔ ኃይሉ ካሳዬ እባላለሁ። ኃይሉ ሰክሰስ አካዳሚ ይባል ድርጅት አለኝ። በድርጅቱ ውስጥ የምንሰጠው አገልግሎት ከሁለተኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎችን በፊዚክስ፣ በኬሚስትሪ፣ በባዮሎጂ፣ በማትስ እና በአይሲቲ የሚያስጠና ኦንላይን እና ፌስ ቱ ፌስ የሚያስጠና ድርጅት ነው። ስለዚህ መልካ ቆሌ ትምህርት ቤት የመጣ ነው የኛ የሚሰጠውን አገልግሎት ለማስተዋወቅ ነው። ስለዚህ የምናስተዋውቀው ምንድነው ማለት ነው? ኃይሉ ሰክሰስ አካዳሚ በድርጅቱ ውስጥ የሚሰጣቸውን አገልግሎቶች ነው። ስለዚህ ኃይሉ ሰክሰስ አካዳሚ የግል ድርጅት ነው፣ የመንግስት አይደለም። አሁን እዚህ ጋር ትምህርት ቤቱን አስፈቅደን ነው እያስተዋወቅን ያለን ማለት ነው። ስለዚህ ኃይሉ ሰክሰስ አካዳሚ ብላችሁ የትኛውም ሶሻል ሚዲያ ፕላትፎርም ቲክቶክ፣ ዩቲዩብ፣ ኢንስታግራም የትኛውም ብትፈልጉ ኃይሉ ስፔስ ሰክሰስ ስፔስ አካዳሚ ብላችሁ ብትፈልጉ ታገኙታላችሁ። መማሪያ ክላሶ የመጀመሪያው ዙር ወልዲያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የሚሰጠው። አርብ፣ ቅዳሜና እሁድ ነው የሚሰጠው ማለት ነው። ምንድነው አላማው ከተባለ ክላስ እናስተምራችኋለን። ክላስ የተማራችሁን ደግሞ በእኛ ዌብሳይት ገብታችሁ ቤታችሁ ሆናችሁ ማጥናት ትችላላችሁ። የተደጋጋሚ ቪዲዮዎች አሉ፣ እዛ ታገኛላችሁ። ኦንላይን ፈተና አለን። ሰክሰስ አካዳሚ ምንድነው የመጀመሪያ አላማው ምንድነው? ፌስ ቱ ፌስ እንማራለን። የተማርነው ደግሞ ምን እናደርጋለን ማለት ነው። በቪዲዮ ለምሳሌ የተለያዩ ባዮሎጂ የተለያዩ የሰውነት የአካል ክፍሎች ውስጣዊ የአካል ክፍሎች እሱን በተዘጋጀ ቪዲዮ አለ። እዛ ጋር ገብታችሁ በተደጋጋሚ ቤታችሁ ታያላችሁ። በሳምንት 3 ቀን ደግሞ የኛ አስተማሪዎች ኦንላይን ይገባሉ ከቤታችሁ። ይሄ የሚደረገው ቤታችሁ አክሰስ ያላችሁ ልጆች ማለት ነው። የፈለጋችሁት ጥያቄ በፈለጋችሁት ርዕስ ጠይቃላችሁ። እዛ የቀረቡ መምህራኖች አድመጡ ውጤት ይሰጧችኋል፣ መግለጫ ይሰጧችኋል፣ ማብራሪያ ይሰጧችኋል ማለት ነው። ስለዚህ የምትፈልጉትን ጥያቄ የከበዳችሁ የቤት ስራ ወይም የሆነ ይዘት መምህሮቻችሁ ሲያስረዱ ግልጽ ያልሆነላችሁ ወይም ለመጠየቅ አፍራችሁ ያልጠየቃችሁት ነገር ካለ በቴሌግራም ቻናላችን ገብታችሁ እንዲህ አይነት ርዕስ አለ ይሄንን አብራሩልን ብትሉ ያንን በቪዲዮም ይሁን ሰውየው ያመምሩ ገብቶ ኦንላይን ያስረዳችኋል ማለት ነው። ስለዚህ ዘመኑ የቴክኖሎጂ ነው። መስራት ያለብን ብዙ ያልሰራነው ነገር አለ ከቴክኖሎጂ አንፃር። ስለዚህ ቲዮሪ ብቻ ሳይሆን ቲዮሪው በምስልና በቪዲዮ ሲደገም እጅግ በጣም ግልጽ ይሆንላችኋል ማለት ነው። ስለዚህ አንድ ጊዜ ሁላችሁም ኃይሉ ሰክሰስ አካዳሚ 3 ጊዜ ትላላችሁ ማለት ነው። እሺ፣ ኃይሉ ሰክሰስ አካዳሚ፣ ኃይሉ ሰክሰስ አካዳሚ።
ኃይሉ ሰክሰስ አካዳሚ። እሺ ሀሳቤን ጨርሻለሁ። ግን የትምህርት ቤቱ ርዕሰ መምህር በቅንነት ሁሉን ነገር ስላመቻቸልን እጅግ እናመሰግናለን። ክፍያው የሚሆነው ከ5ኛ ክፍል እስከ 8ኛ ክፍል ላላችሁ ለፊዚክስ፣ ለኬሚስትሪ፣ ለባዮሎጂ እና ለማትስ ለአይሲቲ ቤስ ቱ ቤስም ኦንላይን ለምትወስዱት 1000 ብር ነው የሚያስከፍል በወር ማለት ነው። 1000 ብር ነው። ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ማትስ ከ1ኛ ክፍል እስከ 4ኛ ክፍል ላሉ ደግሞ ለአራቱም የትምህርት አይነት 700 ብር በወር ያስከፍላል። ሁላችሁ ማለት አይደለም፣ አቅም ያላችሁና የተሻለ መማር የምትፈልጉ ለምሳሌ እዚህ ከሁላችሁም 30 ተማሪ ካገኘ ለኛ በቂ ነው። ሁላችሁም አያስገድድም፣ ትምህርት ቤቱም አያስገድድም። ይሄ ድርጅት ትምህርት ቤትን አስፈቅዶ ራሱን እያስተዋወቀ ያለ ነው። አሁን ቤት ሄዳችሁ 1000 ብር ተብለናል ምናምን አይባልም። ይሄ ትምህርት ቤቱ ሳይሆን ኃይሉ ሰክሰስ አካዳሚ የራሱ ማስታወቂያ ነው። ከትምህርት ቤቱ ጋር የሚያገናኘው ነገር የለም። ከዚህ ትምህርት ቤት ከ20 እስከ 30 ተማሪ ካገኘን ይሄን የሚማር በጣም ለኛ ትልቅ ነገር ነውና ሁላችሁም ማለት አይደለም፣ አስገዳጅ አይደለም፣ በፍላጎታችሁ ነው። ለትምህርት ቤቱ ርዕሰ መምህር ላደረገልን ትብብር አንድ ጊዜ ሞቅ ያለ ጭብጨባ አስጥሉኝ። በጣም አመሰግናለሁ። እሺ እንደማመጥ ይህ አካዳሚ ራሱ እያስተዋወቀ ነው ያለው። በፍላጎት ላይ የተመሰረተ ነው ማለት ነው። አካዳሚ ጠቃሚ ነገር ይዞ ነው የመጣው። ይህን ጠቃሚ ነገር እጠቀማለሁ ያለ ተማሪ ወይም ደግሞ ወላጅ መከፈል ያለበትን ክፍያ ከፍሎ ኦንላይን ወይም ፌስ ቱ ፌስ አገልግሎት ማግኘት ይችላል ማለት ነው። አካዳሚውን ምናልባት እኛም ብንጠቀምበት ከክፍል ውስጥ የምንማረው የቲዮሪ ትምህርት የበለጠ ግልጽ የሚሆንበት ስለሆነ ብንጠቀምበት የተሻለ ነው የሚለውን ሐሳብ እና አስተያየት መስጠት እፈልጋለሁ። ስለመጣችሁ በመልካ ቆሌ አንደኛና መካከለኛ ደረጃ ትምህርት ቤት ከምዝገባ ጀምሮ ማለትም አጠቃላይ የመዘገብናቸው ተማሪዎች 1582 ተማሪዎች ናቸው። ማለትም ከአንደኛ እስከ 8ኛ ክፍል ማለት ነው። እነዚህንም ተማሪዎች ከመስከረም 5 ጀምሮ ሙሉ መምህራንን ምደባ በማድረግ መማር ማስተማራችን በአግባቡ ጀምረናል። ከዚህ በተረፈ ደግሞ እስካሁን ባለንበት ለ6ኛ እና ለ8ኛ ክፍል በልዩነት ፕሮግራም በማውጣት በቅዳሜና እሁድ ልዩ የሆነ የድጋፍ ፕሮግራም እየሰራና ያለ ነው። አጠቃላይ የመምህራኖችን ብዛት ደግሞ 70 ናቸው። ከአንደኛ እስከ 8ኛ ክፍል ትምህርት ቤቱ ኦልሞስት የተመሰረተው 1956 ዓመተ ምህረት እንደሆነ መረጃዎች ያስረዳሉ። ከዛን ጀምሮ እስከ 1996 ከአንደኛ እስከ 6ኛ ክፍል ሲያስተናግድ የነበረ ነው። ከዛ በኋላ ከአንደኛ እስከ 4ኛ ክፍል እስከ 8ኛ ክፍል የቀጠለበት ሁኔታ ነው ያለው። እንግዲህ አጠቃላይ የትምህርት ቤቱ ስፋት ከተፈለገ 22285 ካሬ ሜትር ነው። እንግዲህ በዚህ ላይ ሆኖ ነው አጠቃላይ ስራዎችን እየሰራ ያለው። እናመሰግናለን። አሁን የ2018 የአንደኛ ሴሜስተር ማጠቃለያ እየደረሰ ነውና ለተማሪዎች ውጤት ለመሻሻል ከ1 እስከ 8 ያሉ ተማሪዎች በብቃት ወደ ቀጣይ ክፍል እንዲዛወሩ ምን አይነት እንቅስቃሴ እያደረጋችሁ ነው? የተወሰነ ነገር ይችላል። ኦኬ አሁን ኦልሞስት ታህሳስ ላይ ነው ያለነው። የማጠቃለያ ፈተና እየደረሰ ነው። ለዛ የማጠቃለያ ፈተና ደግሞ በየክፍል ደረጃው በየትምህርት አይነቱ ተማሪዎችን በደረጃ ለይተን በሚመለከታቸው የትምህርት አይነት ልዩ ድጋፍ እየተሰጠ ይገኛል ማለት ነው። ኦልሞስት በሚሰጠው ድጋፍ ደግሞ ጥሩ ውጤት እንጠብቃለን። አጠቃላይ የኃይሉ ሰክሰስ አካዳሚ ለሰጣችሁት እድል ራሱ ለማስተዋወቅ ድርጅቱ ለማስተዋወቅ እናመሰግናለን። ከእናንተ ጋር ብንሰራ ደስ ስለሚለን በዚህ ላይ እንዴት መስራት እንዳለብን የተወሰነ እንዲሉ ደስ ይለናል። ኃይሉ ሰክሰስ አካዳሚ በእኛ በኩል ስለመጣልን ደስተኞች ነን። ትምህርት ቤቱ ወክዬ መናገር ስለሚችል አብረንም እንደምንሰራ ተማመናለሁኝ። ኦልሞስት አጋዥ ነው የሚሰራው፣ በቪዲዮ ነው። በቲዮሪ የተማሩትን በተግባር የሚያዩበት፣ በምስል የሚያዩበት ሁኔታ ስለሆነ
ለተማሪዎቻችን በደንብ የሚደግፍና ውጤታማ የሚያደርግ ስለሆነ ኔክስት በእኛም በኩል እናንተን ወክለን የማስተዋወቅ ስራውን እየሰራን በኦንላይን የሚጠቀሙበት ሁኔታ እንዲፈጠር ጥረት እናደርጋለን የሚል ሐሳብ ነው ያለኝ።